ከአልበሙ ጋር ተያይዞ ያለው ዳስጣል ከምለው አልበም ጋር የቀረበው ስዕሎች አሉ። የቶ ምልክት ምናምን ያለው ማለት ነው። ይህ ከኋላ ሆኖ የራሳቸውን መልእክት ለማዳረስ የሚሞክሩ ቡድኖች ያቀረቡለት ነው መሰለኝ። ስለዚህ ፒክቸር ግን ምን መልእክት እንደሚያቀርቡም ይህንን በደንብ የገለጸና የፒክቸሩም ኦሪጂን የፎቶ ስዕሉ ስዕሎቹ ኦሪጂን በደንብ ጊዜ ወስዶ የተነተነ የሚችሌ ሚዲያ የሚባል አለ። ወደሱ እንትን ሪፈር አደርጋለሁ። እሱም ማየት ትችላላችሁ። እኔ ግን በአንድ ነገር የምላችሁ ኢንዲጂነስ የሆኑ የኢስት አፍሪካ ህዝቦች ታሪክ በተለያየ መልክ እየተፋቀ ባህላቸው እየጠፋ በተለይ አሁን ኢትዮጵያ የምንለው ሀገር በሰሜኑ ክፍል ያለው ህዝብ ኩሩ ኩሻቲክ ህዝብ ነበረ። ኤንሸንት ኩሻቲክ ኪንግደም የያዘው ነገር ግን የውጭ ኤንቲቲዎች በተለያየ መልክ በተለያየ ጊዜ ብቅ እያሉ በሃይማኖት ጀርባ ተሰፍሮ የነባር ህዝቦቹ በአካባቢ ያሉትን ነባር ህዝቦቹን ባህል፣ ቋንቋ አጥፍቶ ሁሉ ነገር ስለ የሚሰሩት ነገር ከገቡበት ከጊዜ ጀምሮ ይህ ነበረ። እኔ የምለው ግን ዛሬ ቴክኖሎጂ በፈቀደው ኢንፎርሜሽን በቀላሉ በሚገኝበት ጊዜ የተማሩት ምሁራን በተለይ የሰሜን አገራችን ክፍል ያሉት የነባር ህዝቦቹን የኢንዲጂነስ ታሪክ ለመመርመርና ፋብሪኬትድ ከመሆነው የውጭ ኢንቲቲ ወይም በውጭ አይዲዮሎጂ አእምሯቸው የታሰረው ኢንዲጂነስ የሆኑ ኩሻቲክ ህዝብ የሚናፈሰውን ለማጋለጥ ጥረት ቢያደርጉ መልካም ነው ይላሉ። በተለይ ምሁራን፣ የታሪክ ተመራማሪ ምሁራን ይህንን ጥረት ቢያደርጉት መልካም ይመስለኛል እና ከመጠን በላይ የበለጠ ፕሮፓጋንዳው ከጅምሩ ጀምሮ በፊት ቋንቋቸውን ባህላቸውን ያጠፋው ቡድን አይዲዮሎጂ አሁን ደግሞ በሃይማኖት ስር ተሰዶ ነባር ህዝቦቹም እኔ ነኝ በማለት የራሳቸው የጥንት ቅድመ አያቶቻቸውን ታሪክ በመርሳት በዚህ አይዲዮሎጂ ተይዞ እኔ ነኝ ይላሉ። አዲስ የወጣላቸውን ልክ እንደ ደቡቡ ክፍል የሰሜኑ ክፍልም የራሱ ታሪክ የሆነ በጣም ሪች የሆነ ባህል፣ ቋንቋ እንደነበራቸው ያዩት የደረሱበት አይነማኞች ይናገራሉ። በተለይ የአገው ህዝብ፣ የቅማንት እና ቤጃዎቹ እና እነዚህ ሰዎች የራሳቸው የሆነ ሪች ባህል ነበራቸው። ወደ ታች ያሉትም ያው ኦሮሞ ከብዛቱም አንጻር እንደምንም አስቀርተዋል። ነገር ግን ትንሽ የሆኑትም ወደ ደቡብ ያሉት ዜጋዎች እንደና ሲዳማን ሪሌቲቭሊ አነስተኛ ናቸው ከኢትዮጵያ ጋር ሲወዳደር፣ ከኦሮሞዎቹ ጋር ሲወዳደር። ሌሎቹም ከዛ የባሰ ትንንሽ የሆኑት የባህላቸው ኢንቲቲ ዛሬም እያሳዩና ያሉት ይህ የጥንት ባህላቸው ዳይቨርሲቲ ወይም የተለያየ መሆን ለኢትዮጵያ ቢዩቲ ወይም የሚያምር ብርቅ ነው እንጂ እንትን አይደለም። የሰሜኑ ክፍል ስናይ ግን ሁሉ ነገር ከሚለብሱት የልብስ ጥበብ አንገት ላይ ከሚያስሩት ሁሉ ስለ ሃይማኖትን የሚያንጸባርቅ ብቻ ነው። ስለ ኦርቶዶክስ የእምነት ድርጅትን የሚያንጸባርቅ ብቻ ነው መሆን አልነበረም። እኔ ሃይማኖት ለምን ተከተሉ አይደለም፣ ሃይማኖት ሌላ ነው። ግን በሃይማኖት ስር በሃይማኖት ድርጅት ስር የፖለቲካውን አራምዶ የነባር ህዝቦቹን ታሪክ አጥፍቶ ቋንቋ አጥፍቶ ልክ ሁሉ ነገር በሃይማኖት ድርጅት የሚያንጸባርቅ ብቻ መሆን ትንሽ ያሳዝናል ለማለት ነው። ባለታሪክ የታሪክ ባለሙያዎች ይህንን ነገር ለመጠበቅና ለማስመለስም ጥረት ቢያደርጉት መልካም ነው። ዛሬ የምናፈሰው የተለያየ ድር የሚሰራው
ውሸት ነው ብላችሁ ችላ ብላችሁ ብታልፉ ከተወሰኑ ትውልድ በኋላ እንደ እውነት ይታያል። ያ ነገር ፋብሪኬት እየሆነ የሚሄደው እና በኋላ እርስ በርስ ህዝቡ ተመላልሶ የሚባላበት ምክንያት ሊሆን ይችላል። ይሄው ዛሬ በፓለስቲናውያን በእስራኤል የሚካሄደው በፓለስቲናውያን ህዝብ ላይ በባይብል ውስጥ ለራሳቸው ጎሳቸውን አንድ ላይ ለማያያዝ እነሱ በጥንት ጊዜ ስሉ የነበሩት አንዳንድ ጸሐፊዎቹ የፕሮሚስ ላንድ የቃል ክዳን መሬት ተብሎ ስለተጻፈ ይኸው ዛሬ የሰው ልጅ ይባላበታል። እና ስለዚህ የኩሻትክ የኢስት አፍሪካ ኩሻትክ የጥንት ህዝቦቻቸውን ባህልና አይዲዮሎጂ ወይም ቋንቋ ታሪክም እንኳን እንዲኖር ማድረግ እነዚህ ፋብሪኬት የሚደረጉትን ታሪኮችን ቴል ስቶሪዎቹን ለማጋለጥ ጥረት ብታደርጉ መልካም ይመስለኛል። እኔ ምንም ፐርሰናሊ ያለኝ ነገር የለም፣ ግን እውነታው ለምን ይጠፋል የሚል ብዙ ጊዜ ያሳስበኛል። እንዲሁ ሳስበው አመሰግናቸዋለሁ።